ወገን የዘንድሮ ሌባ ደግሞ የመጨረሻ አይን አውጣ ፈጣጣ ሆኖ የለ እንዴ? የሚገርም ነው። ተመልከቱ ይህንን ቪዲዮ። ቪዲዮ ለነጋዴዎች ነው። በቪዲዮ ላይ የምታዩት ግለሰብ ከአንድ ወርቅ ቤት እቃ ይዞ ለማምለጥ ሲሞክር ተይዟል። እንደለመደው ነገ ከነገ ወዲያ ደግሞ ሌላ ሱቅ ገብቶ እንዳይዛት ለነጋዴዎች እንዲደረስ ሼር በማድረግ ተባበሩን። እናመሰግናለን። ከዚህ በፊት እንግዲህ የንግድ ተቋማት ውስጥ ገብተው ሲሰርቁ የምናየው እንዴት ነው? አንድ ሁለት ሆኖ ይገቡና አንዱ እዛ ጋ እቃ እንድታሳዩት ምናምን ያዋክባችሁና ወደዛ ዞር ስትሉ ቀስ ብሎ ሞባይላችሁን ወይም ደግሞ ገንዘብ ከማስቀመጫችሁ ገንዘቡን አንስተው በኪሳቸው አድርገው ሳያስጠጡ ምናምን ቀስ ብለው ይወጣሉና እናንተ ራሱ መሰረቃችሁን የምታውቁት ሌቦቹ ከሄዱ በኋላ ሞባይላችሁን ቻርጅ ካረጋችሁበት ቦታ ስታጡት ወይም ደግሞ ከካዝናችሁ ውስጥ ገንዘቡን ስታጡት ያው ቤት ውስጥ በገጠማችሁት የደህንነት ካሜራ ስታዩ እንዴት ሰርቀው እንደሄዱ በኋላ ላይ ነው የምታውቁት። ከዛ ያን ቪዲዮ አውጥታችሁ ነው እነዚህን ሌቦች ያየ ካለ ባካችሁ ተባበሩኝ ምናምን ሲባል የምንሰማው። አሁን በፈጣጣው አድርገው ላጥ ማለት ጀመሩ። ይሄ ከባድ ነው በእውነት። ለማንኛውም እንግዲህ ከዚህ ቪዲዮ በተለይ ጌጣጌጥ የምትሸጡ ወርቅ ቤት፣ ሲልቨር ቤት ምናምን ብር ቤት ያላችሁ ሰዎች ከባድ ጥንቃቄ ማድረግ አለባችሁ። እናንተ የምትሸጡት እቃ በጣም ውድና 1 ግራሙ እንኳን ብዙ ብር ስለሆነ እቤታችሁ ውስጥ ያለው እቃ በሚሊዮን የሚቆጠር ሀብት ስለሆነ እንደዛ አይነት ንብረት ይዛችሁ ብቻችሁን መሸጥ እንደሌለባችሁ ነው ከዚህ ቪዲዮ መረዳት ያለባችሁ። አሁን አጋጣሚ ሆኖ ይሄ ሌባ ውጪ ላይም ሌሎች ሰዎች ስለነበሩ ተጫዋቾ አራሩጠው ያዙት እንጂ ብዙ ጊዜ ሌቦች ሲመጡ ወደ እናንተ ሱቅ ብቻቸውን እንደማይመጡ ከዚህ ቀደም የተሰረቁ የተለያዩ ሰዎችን ቪዲዮ ተመልክተናል። እና እንዲህ ውድ እቃ የምትይዙ ሰዎች ደግሞ አንድ ሰው 2 ሰው ላለመቅጠር ብላችሁ ገንዘብ ሴቭ ለማድረግ ብላችሁ የቆጡን አወርድ ብላ የብብቷን ጣለች አይነት ነገር ነው የሚሆንባችሁ። ለምሳሌ ብቻችሁን እየሸጣችሁ ልክ እንደዚህ ልጅ ገብቶ ወርቁን ይዞባችሁ ሲወጣ እናንተ ያኛውን ሌባ ልታሯሩጡ ስትሄዱ እንዲህ አይነት ሌቦች ብቻቸውን ስለማይመጡ አንዱ ገብቶ ከወሰደባችሁ በላይ ደግሞ ሌሎቹ ገብተው የሚወስዱት ለከፋ ኪሳራ ይዳርጋቸዋልና እንዲህ አይነት ንግድ ውስጥ የተሰማራችሁ ሰዎች ቢያንስ ከእናንተ ውጭ 1-2 ሰዎችን መቅጠር አለባችሁ። ከዛ በር ላይ የሚሆን በእንደዚህ አይነት አጋጣሚ ይዞ ቢሄድ እንኳን አንዳችሁ ከሌሎች አካባቢው ካሉ ሰዎች ጋር ያንን ስታሯሩጡ፣ ሌላኛው ደግሞ አብረውት የመጡ ግብረ አበሮች ካሉ ገብተው እንዳይሰርቁ ሱቁን መከላከል ይችላል ወይም መጠበቅ ይችላል። እና ነጋዴዎች ከዚህ ቪዲዮ ትልቅ ትምህርት ወስዳችሁ ጥንቃቄ አድርጉ። ሌሎች ሰዎችም ደግሞ እንዲጠነቀቁበት ይህን ቪዲዮ ለብዙ ሰዎች ሼር አድርጉት። እኔ ግን ሌቦቹ በዚህ ደረጃ ፈጣጣ መሆናቸው ግን በጣም አስገርሞኛል። ለዚህ ነገር ደግሞ እየዳረጋቸው ያለው ነገር ምንድን ነው? የህግ መላላትም አንዳንድ ጊዜ ይታያል። እንዲህ አይነት ሌቦችን ለአንዴና ለመጨረሻ ጊዜ አስተማሪ ቅጣት ካልተሰጣቸው አሁን ላይ ህዝቡ በጠራራ ፀሐይም እየተዘረፈ ስላለ የህግ አካላቶች በእንደነዚህ ያሉ ሌቦች ላይ ጠበቅ ያለ ለህዝቡ ማስተማሪ የሆነ እርምጃ ቢወሰድባቸው መልካም ነው ላለው። ለማንኛውም ይህንን ፈጣጣ ሌባ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው የላ ነበርኩ። ነገ በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ